የሰው ገንዘብ እንደግላችን ነው የምናየው። የተለያዩ ሰዎች በአደራ መልክ ሊሆን ይችላል በተለያዩ ነገራቶች እኛ ጋር አስቀምጠው ያንን ገንዘብ ለመብላት ትንሽ እንኳን የምናፍርበት ሁኔታ የለም። የተለያዩ ሰዎች በአረብ ሀገራቶች በበረሃ ላይ ተንከራተው ልከው አደራ ከኛ ጋር አስቀምጠው ያንን አደራ በትክክል ማን ነው የሚመልሰው ሲባል በጣም ያሳዝናል። ያንተ የሴቶችን ገንዘብ በአረብ ሀገር የሰው ፊት ገርፏት ሰላሟን አታ ጤንነቷን አታ ያፈራችውን ገንዘብ የምትበላ ሰው ነገ ላይ ለጌታህ ምን አይነት ምላሽ አስቀምጠሃል? ለነገው ለአላህ የምትመልሰው ምላሽ ኑሮህ ነው የሴትን ገንዘብ የበላኸው? ያንተ የየቲሞችን ገንዘብ የበላህ የየቲሞችን ገንዘብ ያለ አግባብ የበላኸውስ ያ ለአላህ ምላሽ ኑሮህ ነው እውነት የበላኸው? ይሄን ነገር ነው ልናስብ የሚገባው። እያንዳንዱ ሁኔታዎች እንጠየቅባቸዋለን። በተለይ የሰው ሀቅ የሰው ገንዘብ በጣም ከባድ ነው። ለነገው ቤታችን ምን አዘጋጅተናል? ሁላችንም ራሳችንን የምንፈትሽ ያንን ነው። ሞትን ሳይሆን መፍራት ያለብን አሟሟትን ነው። በህይወት ላይ ስንኖር ህይወት እንዳሰብናት ጣፋጭ ልትሆን አትችልም። ኢነል ሐያተ ቀሊለቱ ለዛቱሃ የህይወት ጣዕምና በእርግጥም የተወሰነ ጊዜ ነው። ትክክለኛ እውነት ደስታና ትክክለኛ እረፍት የምናገኘው ነገ በአኺራ አላህ ከሻለን ጀነት ስንገባ ነው። እንደውም አንድ ተዕባኒን የሆነ ሰው እንደዚህ ይላል፣ በዚህ በዱንያ ላይ ስንኖር ትክክለኛ ደስታን የተጎናጸፈ ሰው አናገኝም እነዚያ የዋሻው ባልተቤቶች ሲቀሩ አለ። እነዚያ የዋሻ ባልተቤቶች ናሙ አክተር 300 ሰና ከ300 ዓመት በላይ ተኙ። ወቃሙ ሚነ ነውም ወደኸሉል ጀና ከእንቅልፋቸው ነቁ ወደ ጀነትም ገቡ። ነሕኑ ተዕባኒን ሰኽራኒን ነድኹል ወነኽሩጅ እኛ ተዕባኒዎች ነን፣ ሰኽሮች ነን፣ እንገባለን እንወጣለን። አላሁ አዕለሙ ድኹለነል ጀና በእርግጥም አላህ ያውቃል ጀነት እንደምንገባና እንደማንገባ አለ። ወአና አቁል ነዓም ነሕኑ ተዕባኒን ሰኽራኒን እኔም እላለሁ በእርግጥኛም ታዒቦች ነን፣ ሳኽሮች ነን። ነገር ግን አላህን እለምነዋለሁኝ